ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ፍልቅ ብላ እንዳደገች በይፋ የምትናገር ሴት ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ ጋይስ ባምቢ ያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። በሆነ ነገር ከሆንኩ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። ዛሬ ምሽት ጠብቁኝ ለይቅርታ መጣለው ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል። ሰላም ጤና ይስጥልን ቤተሰቦቻችሁ ላይ በአዲስ ቪዲዮ ተመልሼ የመጣ በዚህ ቪዲዮ የምንመለከተው ብዙዎችን እያነጋገረ የሚገኘው የባምቢና የኮሜዲያን እሸቱ ፍጥጫ አለ። ይህንን ጉዳይ አስመልክቶ እንግዲህ በሚዲያ ስሟ ባምቢ ሀበሻ በመባል የምታወቀው እህታችን በዚህ ጉዳይ ምላሽ ሰጥታለች። ራሷን ልታጠፋ እንደምትችል ተናግራለች። አንድ ነገር ከሆንኩ የግድሉኝ እነሱ ናቸው ስትል ተናግራለች እና ምን የተፈጠረ የሚገኝ ነገር ማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ኮሜዲያን እሸቱም ምላሽ ሰጥቶበታል። እሱንም እንመለከታለን። እንደዚሁም ደግሞ እንግዲህ ህዝቡም ለሁለት ተከፍሏል። ኮሜዲያን እሸቱ ያደረገው ትክክል ነው የሚል አለ፣ አይ ትክክል አይደለም የሚልም አለ። ሁለቱም ሀሳብ ምንድነው የሚለው ከተመለከተኝ ያንን ሀሳብ የምናስቀምጥ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? በመጀመሪያ እንድታቁኝ የሚፈልገው ነገር እንደዚህ አይነት ቪዲዮ የመስራት ሀሳብ የለኝም። ምክንያቱም ይሄ ርዕስ የተፈጠረው አሁን ላይ ለኮንቴንት ተብሎ ነው። ኦኬ በጣም በሚያሳዝን ሁኔታ ይሄ በጣም የዋህ የሆነ ህዝብ ሰዓቱን እንዲያቃጥልና እነሱ ደግሞ በቪው በሰብስክራይበር በምን ማስታወቂያ የሰሩበት ገንዘብ እንዲያገኙበት ነው ይሄ ርዕስ የተፈጠረው እንጂ ይሄን ያክል ኢሴንሻል ጉዳይ ይሄን ያክል ለሞት የሚዳርግ ነገር ሆነ አይደለም። ልጅቷ ሞት አለው የምትለው እሱም በዚህ ልክ ያወራው ጉዳዩ ለዚህ የሚያረስ ነው ሳይሆን ኮንቴንቱ የተፈጠረ የሚገኘውና ያው ለራሳቸው ገይ ብሎ ነው ይሄ ያደርገው የሚገተው ጀን እንድታቁም ፈልገው በዛ የተነሳ መስራት አልፈልግም። ነገር ግን ይሄ በክፉም በደጉም እቺ መከረኛ ቤተክርስቲያን ላይ ስሟ የሚነሳ ለክፉም ስሟ ያነሳሉ ለደጉም ስሟ ያነሳሉ። በጣም ነው የሚያሳዝነው እንግዲህ ቤተክርስቲያናችን ነገርና ይሄ ቪዲዮ ሰራውበት ምክንያት ጉዳዩን ከቤተክርስቲያን ጋር ስላገናኙት ብቻ ነው። በመጀመሪያ የምንመለከተው እንግዲህ የባምቢን ራሴን ያጠፋለሁ ያለችበትን ቪዲዮ ከማየታችን በፊት ወደ መሰጠችው ምላሽ ከማየታችን በፊት ኮሜዲያን እሸቱ ስለ ባምቢ ምንድነው ያለው የሚለውን ነገር እንመልከት። በመጀመሪያ ኮሜዲያን እሸቱ 14 ደቂቃ ከ4 ሰከንድ የሆነ ቪዲዮ ፖስት አድርጓል። በዚህ ቪዲዮ ላይ በተለያየ ርዕስ ላይ ነው ያወራው። ያው የቪዲዮ ርዕስ ወይ ደግሞ የዚህ ቪዲዮ ሐሳቡ ኖርማል አይደለም የሚል ነገር ነውና ኮሜዲያን እሸቱ እስከ 8 ደቂቃ ብዙ ነገሮችን እያነሳ ኖርማል አይደለም። ለምሳሌ ያክል እሸቱ ካነሳቸው ጉዳዮች ማለት ቪዲዮታቸው ከሆነ ሴቶች በሚዲያ ላይ ወይ ደግሞ በሚዲያ ላይ የሚገኙ በተለይ ሴቶች እህቶቻችን ሚዲያ ላይ ራቁታቸውን እየደነሱ የጨፈሩ ማታ ላይቭ ገብተው ኮይን ለቃቅመው ወይ ደግሞ ኮይን ይሰበስቡና ወደ ገንዘብ ቀይረው ለቤተሰቦቻቸው እርዳታ ያደርጋሉ ወይ ደግሞ ቤት ውስጥ የሚያስፈልገውን ይሸፍናሉ። በዛ የተነሳ ቤተሰብ ኖርማል ነው እያለ ያው እርዳታውን ስለሚያገኙ ደግሞ በእነሱ ድጎማ ስለሚኖር ቤተሰቦቻቸው ልጆቻቸው የተበላሹ እንኳን የተመለከተ ዝም ይላል ኖርማል ይላል የሚል ነገር ያነሳና ይሄ ግን ኖርማል አይደለም እንዲያይደረግ የሚል ነገር ያነሳ ብዙ ርዕስ አውርቷል። 8 ደቂቃ ላይ ስንደርስ ግን ወደ ቤተክርስቲያን ጉዳይ ይመጣልና ባምቢን ያነሳታል ወይ ደግሞ ባምቢን አነሳው የተባለበት ሐሳብ ይመጣል። ምንድነው ያለው እሸቱ ስለ ባምቢ ሆነ ስለ ቤተክርስቲያን ምንድነው ያለው? ከ8 ደቂቃ ጀምሮ ያለው ነገር እንመልከት። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የአንጎበር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው።
ቤተ መቅደስ እኮ የራሱ ህግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ ያለላችሁ በኤአይ ታግዛችሁ ኮንተንት ፈጥራችሁ። እውነት ለመናገር እሸቱ ያነሳው ነገር ቅድም ብያቸዋለሁ። ይሄን ነገር መሳም አልፈልግበት ምክንያት ሆን ተብሎ ኮንቴንት ለመፍጠር ነው እሸቱ እያወራ የሚገኘው እንጂ እውነት ለቤተክርስቲያን ተቆርቁሮ ቤተክርስቲያን የተዋረደች ነው የሚገኘው ይሄ ክብሯን አይመጥንም ብሎ አይደለም። ይሄን 100% እርግጠኛ ሆነን መናገር እንችላለን። ባምቢ አበሻን በዚህ ልክ ራሴን ያጠፋለሁ እንትናለሁ እያለች ይሄ ራሴ ሐሳብ ነው እያለች የምትገኘው ወይ ደግሞ የተናገረች ያሰማችኋለሁ ኮንቴንት ፈጠራ ነው በቃ ቫይራል ለመሆን ነው። ይሄን ሁላችን አንመቀበል አለብን። ባምቢ አበሻታችን ሁላችንም እንወዳታለን። ከየት እንደመጣች እናውቃለን። መሃል ላይ ምን እንደነበራትና አሁን ላይ ህይወትና የምናውቀው ነገር ነው። መጀመሪያ በጣም ከተበላሽ ህይወት መታ አሁን መሃል ላይ ደግሞ ወደ ገዳም እየሄደች ቤተክርስቲያን እያስተዋወቀች በገንዘብ ቢሆንም በፐርሰንት ብትሰራም ገዳም እያስተዋወቀች ማስታወቂያዎችን እየሰራች ገንዘብ እያሰባሰበች በየቤተክርስቲያኑ እየዞረች ቅዳሴ እያስቀደሰች ለቤተክርስቲያን ለእግዚአብሔር እያወራች ሁሉም ሰው አወቃት። ልጇ ተወደደች። ከዛ በኋላ ተመልሳ ወደ ነበረችበት ወደ መጀመሪያ ህይወት ተመለሰች ማለት ልጅቷ። ለምን ወደዛ ህይወት ተመለሰች? ለምን ከቤተክርስቲያን ወጣች? ለምን ሸሸች? የሚለው ነገር የሰጠችው ምላሽ አለ። እሱ እንመለከታለን። ወደ እሸቱ እንመለስና ግን እሸቱ እንደተመለከታችሁት እታችን አነሳና ወደ ቤተክርስቲያን ጉዳይ አነሳና ቀጥታ ወደ ምንድን ነው የገባ? ወደ ማስታወቂያ ነው የገባው። ለመፈመስ ፈልጋችሁ ከሆነ ኤአይ ያላችሁ ብሎ እኔ ኮርስ ልሽጥላችሁ ከኔ ኮርስ ግዙ እኔ ስለ ኤአይ ላስተምራችሁ ነው የመጣው እሸቱ። ይሄ ምንድነው ባጭሩ ምንረዳው ኮንቴንቱን እየፈጠረ የሚገኘው ለራሱ ገንዘብ ለመሰብሰብ ነው እሸቱ ይሄን ቪዲዮ የሰራው እንጂ ቀደም እንዳልኳችሁ ለብቻን አስቡ አይደለም። ወደ ባምቢ እንመጣበታለን። እኔ ይሄን ነው የምረዳውና እሸቱ ዋና ሐሳብ ነው ከማስታወቂያው ጎን ለጎን ያለው ወይ ደግሞ ዋና ሐሳቡ ባይሆንም ያነሳው ነገር ምንድነው ቤተክርስቲያን ይሄ ነገር ኃይል ትሪክ ሲገባ እንዴት እርቃኑን በየአዳም የሚዞሩትን በጭፈራ ቤቱ የሚያመሹትን በቪዲዮአቸው ላይ በአካውንታቸው ላይ መጥፎ ስነምግባር ልጆች ለትውልድ የሚያሳልፉ ሰዎች እንዴት አብረት ላይ ቆመው ማስታወቂያ ይሰራሉ? እንዴት አብረት ላይ ቆመው ገንዘብ ሲወሰቡ ዝም ይባላል? ቤተክርስቲያን ይሄን ነገር ቢያንስ ባትከለከላቸው ይሄ ነገር ልክ አይደለም ብላ ያትመክራቸውም የሚል ሐሳብ ነው የያዘ ይመስልኝ። በዚህ ጉዳይ ላይ ብዙዎች እሸቱ ልክ ነው ያሉም አሉ፣ አይ ልክ አይደለም እንዳይባልም ያሉም አሉ። የነሱን ሐሳብ ከመታያችን በፊት ግን ባምቢ አበሻ በዚህ መንገድ መልስ ሰጥ ነበር በመሃል። አሁንም እልሃለሁ የመጣው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የሚለው እንግዲህ በዚህ መንገድ የሳቀች መልስ ስተይነበች ልጅ ብዙዎች ሲያራግቡስ ራሴን ያጠፋለሁ ብላ መጣች። መጀመሪያ ላይቭ ገብታ በዚህ መንገድ ነበር እየሳቀች እያለች ስትናገር ነበር። ነገር ግን ብዙዎች አራገውት ጉዳዩን። ከዛስ እንደውም ራሴን ያጠፋለሁ ብዬ ለምን አልወጣም ታረጋዋለች ታረጋው እግዚአብሔር ይወቀው። እንግዲህ እኔ እዚህ ጋር ምንም መናገር አልፈልግም። እኔ ሐሳብ ነው የገጋችሁ ሚዲያ ላይ እንደቆየ ሰው ያለኝን ኤክስፒሪየንስ ስመለከተው ወይ ደግሞ የተረዳሁት ነገር ሆን ተብሎ ኮንቴንቱ የተፈጠረ የሚገኘው ቫይራል ላይ ወጣት ይደረገ የሚገኝ ነገር ነው። ይሄን ነው የምረዳው። የተፈጠረ ካለ እንግዲህ እንመለከታለን። ከዛ እንደሞ ይሄን ካለች በኋላ እታችን ትላንትና ቅድም ያልከው ሰዎች ሲያራግቡት ጉዳዩን እያለቀሰች እንዲህ ብላ መጣች። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት
በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት ያርካሉትና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ ስለዚህ አትምጡብኝ እሺ እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ እኔ አልፈልግም አልሰራም ጣልቼው ነው የወጣሁት መጨፈሩ መርጫለሁ ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ አምላኬንም እዛ ነው ያገኘሁት ስለዚህ ተመችቶኛል አታስቡልኝ ለኔ ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ በነገራችን ላይ እኔ እታችን ማምን እንደዚህ ነው ያለችው በዚህ ጉዳይ ላይ ደግሞ መተቸት ያለብን እሼቱን ብቻ ነው ጳጳሳት ጨምረሽ ያለብን ይመስለኛል ምክንያቱም የነዚህን እህቶቻችንን ታዋቂ ሰዎች አርቲስቶች ቲክቶከሮች ዩቲዩበሮችን ፍምስና ተጠቅመው አንዳንድ ጳጳሳት ስመጥቀስ አልፈልግም አንዳንድ ጳጳሳት በፐርሰንት ቪዲዮ ያሰራቸዋል እታችን እንዳለችው ለምሳሌ ያክላውን እዚያ ስንመለከት እኔ እግዚአብሔር ፍለጋ አምላኬን ፍለጋ ከነበርኩበት ህይወት ወጥቼ ወደ ቤተክርስቲያን መጣ ወደ ገዳም ተጠጋውኝ ወደ ቅዱሳን አባቶች ለመጠጋት ሞከርኩኝ ነገር ግን እዛ ውስጥ የሚገኙ አካላት ተኩላነትን ሲያስተምሩኝ ሰም ደግማሽ ነው እዚህ መሃል አስገባላችኋለሁ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ ተኩላነትን ሲያስተምሩኝ ትቼ ወጣውላችሁ ወደ ነበርኩበት ህይወት ተመለስኩ ለምን ተኩላነትን ሲያስተምሩኝ እነማናቸው ያስተማሯት ገዳም ውስጥ የሚገኙ ንካትን የሚሉ አካላት ጳጳሳትን የሚሉ አካላት የቤተክርስቲያን አገልጋዮችን የሚሉ አካላት መንፈሳዊ ዩቲዩበር ቲክቶከር የሚሉ አካላት ልጅቷን በፐርሰንት እየከፈሉ ቪዲዮ እንድትሰራ ያያረጓት ኦኬ 50 እያሉ 20 እያሉ ብቻ ገንዘብ የሰጡ ከቤተክርስቲያን እንዳለችው ከነዲያን ገንዘብ ራስ ስለማልፈልግ ወጣው እንድታረጓት ቤተክርስቲያን የወጣችው ከምንድን ነው ከነበረችበት ከመንፈሳዊ ህይወት ወጣ ተነጥላ ወደ መጀመሪያ ህይወት ተመለስኩኝ ታች ለምን እናንተ ተኩላነትን ያስተማራችሁ ስለሆነ እሱን ጠልቼ ወጣታለችና በዚህ ጉዳይ ላይ ከተቸም ሊተች የሚገባው ማን ነው እሼቱ ብቻ አይደለም ጳጳሳትን በሉ ካህናትን በሉ ዲያቆናትን በሉ መነኮሳትን የሚሉ በተለይ ከሙታንሳ ጋር ይገናኛል ይሄ ነገር በአንቤታችን ለሙታንሳ ነው በተደጋጋሚ እየሰራችሁ ስለ ሙታንሳ እኔ ቪዲዮ በታደስ ይለኛል ነገር ግን ይሄ ጭፍን ደጋፊ አና ጊዜኛ ስንናገር ቤተክርስቲያንን ማንወድ አርጎም ይወጥራሉ ኦኬ ብዙ አጥማቂያን የሚሉ አካላት በቃ ስራቸው መዝረፍ ነው ኢቭን ክነት የላቸው ብለ ከተናገረን እኛ ምንም ወቀት የለንም እኛ በቃ ቤተክርስቲያን አንጠቅማትም እኛ የሰጣን ወዳጆች ናገም እንቆጠረው እንደዚህ አይነት ገኝ የሚያጭረብሩ ሌቦች ስንናገር እኛ በቃ ስለቀናን ነው እኛ ስለቀረብን ነው እኛ ስላልሰራን ነው ተብሎ የሚቆጠረው ለዛ ምክንያት ነው ማሰራው እንጂ ስለ ሙታንሳ ደግሞ አለ በተለይ ስለ ሙታንሳ ሚካኤል ቤተክርስቲያን ያለው ዝርፊያ ከሙታንሳ ገንዘብ ያለው ሰው ቲክቶከር ካለ በጣም የሚቆጠር ነው ከዚህ 10 ጣት አይበልጥም ብንቆጥረው አብዛኛው ቲክቶከር አብዛኛው ዩቲዩበር መንፈሳዊ ተጨምሮ ከሙታንሳ ሚካኤል ቤተክርስቲያን ገንዘብ ተቀብሏል ገንዘብ አይቀበሉ ብዬ አላምንም እኔ ግን ሲቀበሉ በተገቢው ሁኔታ የሚበቃቸው የሚቀበሉ አሪፍ ነበር ነገር ግን በፐርሰንት 20 50 40 የተባሉ ቤተክርስቲያን 40 ያገኘች 50 የሚቀበሉ አሉ እና ባምቢ ከእንደዚህ አይነት ነገር ነው የወጣችው አልፈልግም ብላና ሶ ከወጣች በኋላ ያን ታወታ ነው ወደዚህ ተመለሰችውና እሼቱ ምንድን ያደረገው ይሄን የምታረግል ልጅ እናንተ መንፈሳዊ ነገር አሰራሻት ነው የሚለው ልጅቷ ምን ያደረገችው መንፈሳዊ ነበረች ልጅ ወደዚህ ነው የገባችው እንጂ ከዚህ ነበረች ወደ መንፈሳዊ እንደዚህ አልቀራቀረችም አሁን ላይ እንደተናገረችው ከሆነ መሳህ ቆም ያለው የምትለውና ኤኒዌይስ መብራት ጠፍቷል ሶሪ በጣም ለቪዲዮ ጥራት በዚህ መሃል ብዙዎች ይሄን ነገር መቃበል ይጀምራሉ የሼቱን ሐሳብ ይደግፋሉ የሷን ሐሳብ ይደግፋሉ ወይ ደግሞ እሷም ይደግፋሉ ሼቱ ልክ አይደለም ይላሉ ልክ ነው ይላሉ በዚህ ሰዓት ነው ነገርየው ቫይራል ወጣና እዛችን ብላ መጣች እንዲሁም ራሴን አጠፋለሁ ብላ እስቶ ያረገች
ጋይስ ባምቢ ያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው። አጠገቧ ያላችሁ ሰዎች እባካችሁ አረጋጓት። የሆነ ነገር ከሆንኩ የገደለኝ የኒው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላ አጋርታለች። በተጨማሪም ትላንትና እንዲህ ስትል ነበር። ምን ችግር አለው በሞትስ? ቤተሰቦች እኮ ናቸው። አይ ዶንት ኬር። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራል። እንዲህ ብላ ስትናገር የሰማህ ነበር። ዛሬ ደግሞ ከደቂቃዎች ወይ ደግሞ ከሰዓታት በፊት ቦኒ ጋር ያለው ቦኒ ማለት እንግዲህ ባለፈው ሰዎች መጥፎ ኮመንት ሰጡኝ ብላ ራሷ ያጠፋ የተባለችኛት ጋዞልኝ። ይሄን ነገርም አልሰራሁበትም በዛን ሰሞን እንደዚህ አይነት ውስጥ መግባት ስለማልፈልግ ነው። ምክንያቱም ይሄ ሰዎች እንደዚህ ስላደረጉ ኮመንት ስለሰጡኝ ተብሎ የሚደረግ ነገር ከኋላ ነገር አለ። ቦኒ ራሷ ያጠፋችው ኮመንት ስለጻፈ ነው። ኧረ ተው እባክህ። አይደለም ብዙ ነገር አለ ከኋላው። አስፈላጊ ከሆነ ቪዲዮ እንሰራበታለን በዚህ ጉዳይ ላይ። ነገር ግን ሐሳብ የለኝም መስራት ቦኒ ራሷን ያጠፋችበትን ምክንያት ቪዲዮ የመስራት ሐሳብ የለኝም። ግን እርግጠኛው የምናገረው ነገር በኮመንት ምክንያት ሊሆን እንደማይችል ነው። ምክንያቱም ብዙዎቻችን አልፈንበታል። አብዛኛው ሁሉም በሚዲያ ሚዲያ ላይ ያለ ሰው መጀመሪያ ላይ መጥፎ ኮመንት አጋጥሞታል። በቃ ምንም ይሄ ሀበሻ ሲባል ጀምር ሰዎችን በተሸቱ ነው የሚያቆኝ። ማብራራት አያውቅም እኮ በኮመንት ምክንያት ላይ ታጠፋ አይችልም። የሆነ ነገር ከኋላ ከሆነ የሚገፋፋ ከሌለ ማለት ነው። እና ቦኒ ጋር ሄዳለሁ እንጸልይላቸዋለን ብላ ፖስት አደረገች። እንግዲህ እግዚአብሔር ይጠብቃት ነው የምለው እኔ። አጠገቧ የምትገኙ ሰዎችም ጠብቋት። ያው መንፈስ ምን አይታወቅም፣ እንግዲህ አይታወቅም። አንዳንድ ጊዜ በንዴትም የሚፈጠር ነገር ስለማይታወቅ፣ ነገር ግን እኔ የሚመስለኝ ፐርሰናሊ የሚመስለኝ ስቲል ይሄ ነገር ኮንቴንት ለመፍጠር ነው። ስቲል ይሄን ነገር የምታራግቡ ሰዎችም ለእናንተም ኮንቴንት ነው የሰጣችሁ። በቃ እናንተም ላይክ ለማግኘት ነው ፎሎ ለማግኘት ነው እንጂ ይፈጠራ ብላችሁ ፈርታችኋል። ያውቃችኋል፣ ውስጣችሁ ያውቀዋል እኮ ይሄ ነገር እንደማይሆን። ለምን ሚዲያ ነው ያላችሁት እና አረጋግጡ። ጉዳዩ ላይ ያስፈልጋል። እሸቱም እንግዲህ ምላሽ ሰጣለሁ አለ መጥቶ እንግዲህ ምላሽ ሰጣለሁ ብሎ ተናግሯል። ዛሬ ምሽት ጠብቁኝ ለይቅርታ መጣለው ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል። ከሰሞኑ ታዲያ እሸቱ መለሰና ቲክቶከሯ ሰጣ ገባ ውስጥ ገብተው ነበረ። በዚህ ማህበራዊ ሚዲያ ላይ መነጋገሪያ ሆነው ነበረ። እሸቱ መለሰ ለዚህ ጉዳይ ነው ብሎ የገለጸው ነገር ባይኖርም ብዙዎች ግን ይቅርታ የሚጠይቀው ቲክቶከሯን እንደሆነ ሐሳባቸውን እያካፈሉ ይገኛሉ። ይሄ ነገር የተፈጠረ የሚገኙ ይመስለኝና እስቲ በዚህ ጉዳይ ላይ የእሸቱን ሐሳብ የሚደግፉ አሉ፣ የሚቃወሙም አሉ። መጀመሪያ የእሸቱን ሐሳብ የተቃወሙትን እንመልከት። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ ቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ
ቅዱሳን ሴትን አይደለም እኮ እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለህም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ ሲጀምር ደነዝ። እንግዲህ በዚህ መንገድ እሸቱን የተቹም አሉ። ልክ አይደለም ያልከው ነገር ብለው ሊሆን ይችላል። እንግዲህ መብታቸው ነው መተቸት። ሊደገፉትም ይችላሉ፣ አሉ አሰማቸው። የደገፉትም ልክ ነው ያሉትም አሉ። እሸቱ ግን ያለው እንደዚህ አይነት ተግባራትን ቤተክርስቲያን ነበረች ኃይል ልትል የሚገባው ነገር ግን ቤተክርስቲያን በራሷ ይሄን እውቅናቸውን ይሄን በርቃንነት በብልግና ያመጡትን እውቅና ተጠቅማ ገንዘብ ያሰባሰበች ነው የምትገኘው። ይሄ ደግሞ ልክ አይደለም ነው ያለው። እኔ እዚህ ጋር ጥፋት አልታየኝም ስቲል እሸቱን እኔ እሸቱን የምቃወምበት ቦታ አለ፣ የምደግፍበትም ቦታ አለ። ኦኬ እሸቱ በራሱ በጣም ሚሊየንስ ብር ነው የዘረፈው። ይሄ ግልጽ እኮ ምንም አብዛኛው ከቤተክርስቲያን ጋር የሚጣበቅ ሰው ሌባ ነው። በቃ ይሄን አምነን ሁላችን መቀበል አለብን። ራሷን ብላለች እኮ ጌታን ፍለጋ ሄድኩኝ፣ ተኩራትን አስተማራችሁኝ፣ ወጣሁኝ፣ ተተውኩላችሁ አለች እኮ ስላልፈለግኩት። ኦኬ ማን ነው ይሄን የሚያስተምረው ተባለ? እዛው ቤተክርስቲያን የሚገኙ ሰዎች ናቸው። እና እሸቱ በራሱ በአንድ ሰዓት ስንት ሚሊዮን ብር ሰብስበው ኦልሞስት ወደ 60 ሚሊዮን ብር እኔ እዚህ አናወራም፣ ይቅርብን። ኤኒዌይስ የሶስት ማሳል ስለሚሆንብን ያለ ማስረጃም ስለምንባል ኦልሬዲ ይሄ ነገር ማስረጃም ያለው ነገር ጉዳይም ቢሆን ወደ ክስ መሄድ ስለማንፈልግ ይቅርብንና እሸቱ ያጠፋው ነገር ብዬ ማምነው እታችን ባምቢ መጀመሪያ የነበረችበት ህይወት ሁላችንም የምናውቀው ነው። በጣም የተበላሸ ህይወት ነበር። ዘን ወደ ቤተክርስቲያን መጣች። የሆነ ሰዓት ላይ የሆነ ፋይል ወጣባት ምናምን ነገር ነሳይ ወስጃለሁ እንትን ብያለሁ ብላ ወደ ተጠጋችና ወደ ገዳማት መሄድ ጀመረች። ከዛ መሃል ያው ይሄ በፐርሰንት እያደረገው ገንዘብ አስተማራትና ልጅቷ በገንዘብ ማስታወቂያ መስራት ጀመረች። ከዛ ስትመለከት አብዛኛው ሰው ሌባ ነው። ቤተክርስቲያን ውስጥ የሚገኝ ሰው አብዛኛው ከጳጳሳት ጀምሮ እስከ ዲያቆናት መሃል ላይ መነኮሳት አሉ፣ ካህናት አሉ፣ እንትን ሁሉም ሌባ ነው። አየች ቤተክርስቲያን ውስጥ ሁሉም ይሄን ነገር 100% እርግጠኛ የምናገረው ሁሉም ሌባ እንደሆነ ስትመለከት እታችን እዚህ ውስጥ ምን ሰራለን? እዚህ ውስጥ ክርስቶስ አለን ወይ? እንዴት እዚህ ውስጥ ክርስቶስ ይኖራል ብላ ወጣች። ወደ ነበረችበት ህይወት ተመለሰች። በማን ምክንያት? ቤተክርስቲያን ውስጥ ነበርን ከሚሉ ቅዱሳንን እያሏቸው ከሚጠሩ ብቻ መብራት መጥቷል። ወይስ ቅዱሳኑን ያሁኑ አናቅም። ቤተክርስቲያን ውስጥ ከነበሩ ሰዎች መጥፎ ልማድ ወሰደችና አልፈልግም፣ ይሄ ተኩላነት ነው፣ ይሄ ሌብነት ነው፣ እኔ መዝረፍ አልፈልግም፣ የቤተክርስቲያን ገንዘብ መብራት አልፈልግም ብላ ወጣችና ወደ ቀድሞ ተግባር ተመለሰች። ከዛ በዛ ቀጥለችበት ማለት ነው። እሸቱ ምን ተመለከተች? ልጅ መጀመሪያ በዛ በማስታወቂያ ያውቃት ነበር፣ በገዳማት ምናምን ስትሄድ ያውቃት ነበር፣ ገቢ ስታሳስብ ያውቃት ነበር። ይሄን ተመለከተና ልጅቷ እያቀላቀለች መሰለውና ቪዲዮ ሰራ። ነገር ግን ልጅቷ አቀላቅላ ነው አይደለም። መጀመሪያ ቤተክርስቲያን መንፈሳዊ ነገር መስራት ነበር። ዘንም አስጠላት ያለው ነገርና ወደ ዓለማዊ ነገር ተመለሰች። አልቀላቀለችም መሰለኝ ልጅቷ። ኦኬ አልቀላቀለች ብታለች። አሁን ዓለማዊ መንፈሳዊ ነገር መስራት ትችያለሽ አለች መጀመሪያ ነው እሷ። እሸቱ ይሄን አላጣራም መሰለኝ መጥቶ ወረደባት ማለት ነው ልጅቷ ላይ። እና እኔ እሸቱ የሚያደርገው ነገር ስህተት ነው ብዬ አላምንም። ኦኬ
ይሄ ቤተክርስቲያን ሰዎችን ማባር ነው ብዬም አላምንም። እናንተ ባምቢን ለማንሳት ብላችሁ እሸቱን እየጣላችሁ ነው የምትገኙት እና እኛ ሁለቱን ስህተት ናቸው። እሸቱ ልክ ነው ልክ አይደለም ለማለት ስልጣን የሚለንም የራሱ ጉዳይ ነው። እኔ ግን የኔ ሀሳብ ስናገር እሸቱ ቢመክረኝ ይቀበው ነበር ብላለች እና እሸቱ ያለ የሚገኘው መልእክቱ ለቤተክርስቲያን ያስተላልፍ ጋር ተጀምሮ አንድ ስም አልጠቀሰም። ወዲያ ደግሞ መልእክቱ ለቤተክርስቲያን ያስተላልፈው ኦኬ ቤተክርስቲያን ነገር እኮ ኃይል ልትል ይገባ ነበር ነው ያለው። ሙሉ ይሮ የተረዳሁት እሱን ነው። እኔ ቢያይታችሁ ያየሁበት መንገድ መጥፎ ከሆነ ኮሜንት ላይ በስርዓት አስቀምጡልኝ እመለከተውና ነገ ከነገ ወዲያ የማረም ነው የሚሆነው። በአምቤታችንም እንግዲህ አሁን ያለችበት ህይወት ስንመለከት ጥፋት አለባት ብዬ አላምንም። ኋይ ካላችሁ የምታደርገው ነገር ትክክል ነው ብዬ ባላምንም ጥፋት አለባት ብዬ አላምንም። ምክንያቱም ይሄን ነገር ወደዚህ ተግባር እንድትመለስ ያደርጓት ሰዎች ስላሉ እኛው ቤተክርስቲያን አጠገብ ምንዞር ሌቦች ስለሆን ለዚህ ያደረግናት ጥፋት አለባት ብዬ አላምንም። ትክክል ናት ብዬ አላምንም። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። እሺ ትክክል ነው ያሉ የሚገኙ ሰዎችስ ምንድነው ሀሳባቸው? ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክር አንዳንዶች እንደሰማችሁት ከ11 ቀን በፊት ኮሜዲያን እሸቱ በዩቲዩብ ገጹ ላይ በቲክቶክ ፕላትፎርም ላይ ስላሉ አንዳንድ ወንድሞችና እህቶች ቤተክርስቲያን ላይ ስለሚያደርጉት እንቅስቃሴ ሐሳብ ሰጥቷል። እሸቱ የተናገረው ነገር ትክክል ነው፣ ሰምቼዋለሁ። እሸቱን ለመተቸት የምንሄድ ሰዎች መጀመሪያ ቆም ብለን ማሰብ አለብን። ቲክቶክ ላይ ያለን ወንድሞች እህቶች በተለይ በሌላ ግብር የምንታወቅ ቤተክርስቲያኗን ሪፕሬዘንት ለማድረግ የምንሄድበት በቤተክርስቲያኗ ውስጥ ኃጢአታችን ንስሐ ገብተን ይቅርታን ከእግዚአብሔር ለማግኘት ከማረግ ይልቅ ቤተክርስቲያኗን መድረኳን ተቆጣጥረን እኛ መምህራን ነን ብለን እኛ አስተባባሪዎች ነን ብለን እኛ ገንዘብ ሰብሳቢዎች ነን የቤተክርስቲያኗን ህልውና ወዳልሆነ ነገር እየወሰድነው እንደሆነ ማወቅ አለብን። ኮሜዲያን እሸቱ የተናገረው ንግግር በደንብ ሰምቼዋለሁ። ምንም ሐሰት የለበትም። እግዚአብሔር መጀመሪያ የሚፈልገው የኛን ነፍስ ስለሆነ ማለት ነው። ስለዚህ ኮሜዲያን እሸቱ ላይ መጀመሪያ እሱን ለመተቸት የምንሄድ ሰዎች ጉዳዩን ቆም ብለን ብናጤ ነው። ቤተክርስቲያኗ ወዴት እየወሰዷት እንደሆነ ቀጥ ብለን ብናውቀው። በዚህ ዘመን እንደምታውቁት ቤተክርስቲያኗን ለመቀራመት የቤተክርስቲያኗ ህጓን ስርዓቷን ለማፍረስ አንዱ የተከፈተብን ነገር የገንዘብ መለመኛ መንገድ እንደሆነ ታውቃላችሁ። ገዳማትን ማሰሪያ ቤተክርስቲያንን ማሰሪያ እየተባለ ምን እንደሆነ ታውቃላችሁና ብናስተውል እሸቱ ላይ እጃችን ባናነሳ። እንግዲህ በዚህ መንገድ እሸቱ ትክክል ነው ያሉ ሰዎችም አሉ። የሆነ ሆኖ ግን እኔ አሁን እዚህ ጋር ለዚህ ሁሉ ነገር ጠያቂዎቹ የቤተክርስቲያን አባቶች ናቸው። ገና ከጀምሮ እነዚህ ነገር ማስደረጋቸው የልጆችን እውቅና ተጠቅሞ ቤተክርስቲያን ላይ ገንዘብ ይምጣ እንጂ እንደፈለጉ ይሁኑ እንደዛ እንደፈለጉ ቲክታክ ላይ እርቃናቸውን ጨፍሩ ብቻ መጥተው ፌመስ ናቸውና ገንዘብ ይሰብስቡልኛ ብላ ቤተክርስቲያን ስላችሁ ቤተክርስቲያን ሳይሆን መዋቅሩ ነው ያልኩ የምገኘው። በዛ ልክ ዝም ብሎ መመልከቱ ለዚህ ሁላ ነገር ዳርጎናልና ቤተክርስቲያን ይሄን ነገር አሁን ቢሆን ዝም ብላ ማየት አለባት ብዬ አላምንም። ታችን ባምቢም እንግዲህ ምንም ይፈጣ ብዬ አላምንም። እንግዲህ የዛን ጊዜ ያ የርቃን ቪዲዮ ወጥቶባት በዛ መንገድ ብዙ የተቻለ ሰደባት ምንም ያለች ልጅ ዛሬ በሼቱ ኮሜንት ለዛ ስም ባልተቀሰበት ነገር ራሷን ተጓራች ብዬ አላምንም። አናቅም እንግዲህ ሰው ስሜታዊ ሰው የሚያደርገው ነገር አይታወቅም። ማንነ ጊዜ በድንገት የምንወስናቸው ሰዎች መጥፎ ናቸውና በአጠገቡ ትግል ሰዎች ጠብቋት። እሸቱ ወንድማችንም ብተች አንተ ሁሉም ብተች አሪፍ ነበር። ነገር ግን ያው አንዲት ልጅ ስም ባጠቅስም ፐርሰናሊ እሷን ነው እንግዲህ ነካትና በዛ ይቅርታ የሚያስጠይቅ ከሆነ ይቅርታ ጠይቃለሁ ብሏል። እንግዲህ እስቲ ማታ የምንመለከት ነው የሚሆነው። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ድጋሚ በዚህ ርዕስ ላይ ቪዲዮ ባልሰራ በጣም ደስ ይለኛል። ያለው ነገር ያስመለከታችሁ። ኤኒዌይስ በቀጣይ እንመለሳለን። እግዚአብሔር ለማያችሁ ሰላም ያርግልን፣ ተበላን ይጠብቅልን። ቸር ቆዩልኝ።